ቪዲዮ ኤዲተር ሆናችሁ እንደዚህ የመሰሉ ካፕሽኖችን ለማስገባት ጽሁፍ መጻፉ አዛ ካረጋችሁ ይሄ ቪዲዮ ለእናንተ ነው። አሁን 3 የተለያዩ ሰብታይትል ክሬት የሚያደርጉላችሁን ዌብሳይቶች እነግራችኋለሁ እና የሶስተኛው ደግሞ ኮምፕሊትሊ ፍሪ እና እስከምትፈልጉት ጊዜ በነፃ መጠቀም የምትችሉት ስለሆነ የሶስተኛውን መስማት እንዳትረሱ። አንደኛው ክሊዲዮ ይባላል። ዌብሳይት ነው። ኤኒ ብራውዘር ላይ ገብታችሁ ክሊዲዮ ብላችሁ በመጻፍ እና የምትፈልጉትን ቪዲዮ በማስገባት ሰብታይትል ክሬት የሚያደርግላችሁ ይሆናል። ኦኬ እዚህ ጋር የተለያዩ ፎርማቶች ያስመርጣችኋል። ኤኒ አጀስትመንት ማድረግ የምትፈልጉ ከሆነ በኤስአርቲ ፎርማት ዳውንሎድ ታደርጉትና እንደምትፈልጉት አጀስትመንት እንድታደርጉ ያግዛችኋል። በቀላሉ ሰብታይትል ክሬት በማድረግ ፍጥነታችሁን የምትጨምሩበት ሂደት ይሆናል ማለት ነው። ኦኬ ሁለተኛው ደግሞ ሀሳብ ኤአይ ይባላል። ኦዲዮ ብቻ ነው ማስገባት የምትችሉት። ኦዲዮ አስገብታችሁ በተወሰኑ ደቂቃዎች ሰብታይትል ክሬት ያደርግላችኋል። ያን ሰብታይትል በተመሳሳይ መልኩ በምትፈልጉት ፎርማት ዳውንሎድ በማድረግ የምትፈልጉትን አጀስትመንት የምታደርጉበት ይሆናል ማለት ነው። ኦኬ ሶስተኛው ደግሞ እስከምትፈልጉት ጊዜ በነፃ ሰብታይትል የሚሰጣችሁ ሲሆን ዩቲዩብ ይባላል። እንዴት እንደሚሰራ ልንገራችሁ። የቀረጻችሁትን ቪዲዮ ዩቲዩብ ላይ አፕሎድ በማድረግ አንሊስት ወይ ደግሞ ፕራይቬት ታደርጉትና ከዛ በመቀጠል ዩቲዩብ ስቱዲዮ ውስጥ በመግባት ሰብታይትል ምትላለች። ያን ሰብታይትል ነክታችሁ ያወራችሁበት ቋንቋ ትመርጣላችሁ። ከዛ ያንን በራሱ አውቶማቲካሊ ሰብታይትል ክሬት ያደርግላችኋል ማለት ነው። ከዛ ዳውንሎድ ምትል አይከናለች። ያን ዳውንሎድ ተጭናችሁ የምትፈልጉት ኤዲቲንግ ሶፍትዌር ላይ በማስገባት በቀላሉ ሰብታይትሉን ኮፒ በማድረግ ያለምንም መጻፍ ሳይጠበቅባችሁ መጠቀም የምትችሉት ይሆናል ማለት ነው።